መጽሐፍ እንዲህም ሆነ ይባላል። እንዲህም ሆነ የተረሳ መስሎ ነበር በዚያ ዓመት ታሰበ። እንዲህም ሆነ ባንተ ላይ የተዘጉ በሮች ተከፈቱ። እንዲህም ሆነ ያስጨነቀ ቀንበር ተሰበረ። እንዲህም ሆነ ከባርነት ወጣ፣ ከባዶነት ወጣ፣ ከችግር ወጣ። እንዲህም ሆነ ስራ አገኘ። እንዲህም ሆነ እግዚአብሔር ጎበኘው። እንዲህም ሆነ ልጆች ወለዱ። እንዲህም ሆነ ከመከራው አረፈ። እንዲህም ሆነ እግዚአብሔር የሚኖርበት ቤት ሰጠው። እንዲህም ሆነ እግዚአብሔር አሳቀው። ደግሞ እኮ ህልሜን ስታልም ኖሮክ አይደለም ሰው እያኖረክ እየሰጠ አይደለም እየተቀበልክ ስታልመው የሚሆን አይመስልም። ምክንያቱም እየተቀበልክ ነው፣ እየሰጠ አይደለማ። እየረዱ ነው፣ እየረዳ አይደለማ። ለዚህ እኮ ነው ህልም ስታልም ቅዠት ሊመስላቸው፣ ግን ነግርሃለሁ ከመቀበል ወደ መስጠት ተቀይሮ ህልምውን ይሆናል። ያየኸው ነገር አካል ይይዛል። እግዚአብሔርን መያዝ ብቻ ያዋጣል። ዮአኪን 37 ዓመት ሲታሰር በእነዚህ ዓመታቶች ውስጥ ጓደኝነቶቹ፣ ግንኙነቶቹ ሁሉ ወድቀዋል፣ ጠፍተዋል፣ ጥለውታል። በ37 ዓመት የግዞት ዕድሜ ውስጥ የዮአኪን ጓደኞች የነበሩ በንግስናው ዘመን የሱን ሁኔታ ብለው ይከቡት የነበሩ ግንኙነቶች በሉ ጓደኝነቶች በሉ ጥለውታል። በነዛ 37 ዓመት ውስጥ ከዮአኪን ሕይወት የምትማሩት እግዚአብሔር መያዝ ብቻ ያዋጣ። ብራዘር ታሪክ ስትሰራ የሚሰበሰቡ ታሪክ ሲበላሽ የሚበተኑ ሰዎችን መያዝ አይደለም ያዋጣው። አጥብቀ ያዝ፣ ወጥረ ያዝ፣ አካብደ እግዚአብሔርን ያዝ። ከጌታ ጋር ያለን ነገር አጥብቀው ያዘው ለመሰለ እሱን አጥብቆ መያዝ የሚያዋጣ ሲኖር ብቻ አይደለም እሱ ካንተ ጋር የሚኖረው ሳይኖርም ካንተ ጋር ይኖራል። ስትቆም ብቻ አይደለም የሚኖረው ስትወርቅም ካንተ ጋር ይኖራል። በማግኘት ብቻ አይደለም በማጣትም አብሮክ ይሆናል። እና እግዚአብሔርን አጥብቆ መያዝ እንደሚያዋጣ ነው ከዮአኪን ሕይወት የምትማሩ። ጓደኛ መያዝ ጥሩ ነው። ታዋቂ ጓደኛ፣ ዝነኛ ጓደኛ፣ ባለስልጣን የሆነ ሰው መያዝ ጥሩ ነው። እንያዝ ምናምን ይባላል፣ ሰው አለው ምና ይባላል። ይገርማል። እነዚህ ሁሉ እንደወጡ ይወርዳሉ፣ እንዳገኙ ያጣሉ፣ እንደበረቱ ይደክማል። አሉ የምትላቸው ነገር አይኖሩም፣ እንደ ጤዛ ይረግፋል። የትላንትናውን እንጂ የነገን ማን ያውቃል? ዘርህን ከምትይዝ እግዚአብሔርን ያዝ። ለክፉ ቀን ገንዘብ ጥሩ ነው፣ ግን ይገርማል። ገንዘብ ካርድ ያወጣል እንጂ ጤና አይሰጥም። አልጋ ይገዛል እንጂ እንቅልፍ አይገዛም። ጥሩ ነው ብር መያዝ፣ ከብር በላይ ግን የሚያዋጣው እግዚአብሔር መያዝ። የሆነ ሰው ይሄድና የሆነ ሰው ይመጣ። ናቡከደነጾር ሄዶ ሌላ ንጉሥ እንደመጣ ለውድቀት ምክንያት የሆነው ይሄድና ለመነሳት ምክንያት የሆነው ይመጣል። ለስብራት ምክንያት የሆነው ይሄድና ለመጠገን ምክንያት የሆነው ይመጣል። ለማጣት ምክንያት የሆነው ይሄድና ለማግኘት ምክንያት የሆነው ይመጣል። ለባዶነት፣ ለብቸኝነት፣ ለማፈር አንገት ለመድፋት ምክንያት የሆነው ሰው ወረቀት ከደብተር ላይ እንደሚቀደድ እግዚአብሔር አምላክ ከዘመን ላይ ከሕይወት ላይ ከምዕራፍ ላይ እየቀደደ ያወጣና ሌላ ደግሞ ይመጣል። የሆነ ኮቴ ይሰማኛል። ውለታ ያላደረክለት በዘር በሃይማኖት የማታቀው ከእግዚአብሔር ዘንድ የሆነ በቁስልክ ላይ ዘይት የሚያፈስ እርቃንን የሚሸፍን ከእግዚአብሔር ዘንድ የሆነ አዲስ ሰው ለአንተ ይመጣላ። በኢየሱስም ይመጣላ። ተስፋ መቁረጥ የለብንም። በምንም ታምር መከራችን ምንም ይሁን ምን ተስፋ መቁረጥ የለብንም። የሕይወታችን ማዕበል ምንም ይሁን ምን ራሳችንን መግደል የለብንም። ሴጣን አንተን መግደል ስላልቻለ ነው ራስን ግደል እያለ ከኋላ የሚከተልህ። ሊገል ስላልቻለ ራስን ግደል ይላል። ቢችል ኖሮ አንተ ራስን እንድትገል እድል አይሰጥህም። ሴጣን ከክፋቱ የተነሳ ራስን እንድታጠፋ እንኳን እድል አይሰጥህም። ቢችል እሱ ነው የሚገልህ። አንቆ ነበር የሚገልህ፣ መጥቶ ነበር የሚገልህ። አሁን ሞክሮ ሲወረውር ሲስትህ፣ ሲወረውር ሲስትህ፣ ሲቆፍር ሲስትህ፣ ብዙ ነገር ሲያደርግ ሲስትህ መጨረሻ ላይ እንደዚህ ይላል። ቢዝነስን ሲይዝ ሲስትህ፣ የሆነ ነገር ሲያደርግ ሲስትህ መጨረሻ ላይ እንደዚህ ይላል። የሁሉ ነገር ተበላሽቶብህ ራስን ብታጠፋ ይሻላል ይላል። ሊገልህ ፈልጎ ስላልቻለ ነው ራስን ግደል የሚልህ። እኛ አንገት ላይ ገመድ የሚገባው ከረባት ማን ሊያስር ነው? ማን ሊያስር ነው? ሁሌ እንደምናገረው እኛ መርዝ ምንጠጣው ስፕራይት ማን ሊጠጣ? ማን ሊጠጣ ነው ስፕራይት? እኛ መርዝ ምንጠጣ። መርዶክዮስ ሊሰቀል እንደነገ እንደታቀደ ግን ነገር ተገልብጦ ሰረገላ ላይ እንደወጣ የክብር ሰረገላ ወደ አንተ ቤት እየገሰገሰ ይመጣል። የሹመት ይመጣል። 5 ዓመት ሆነ፣ 6 ዓመት ሆነ፣ 10 ዓመት ሆነ፣ 15 ዮአኪን 37 ዓመት በእስር ቤት ራሱን ቢገድል ኖሮ ይህችን ቀን አያይም ነበር። ተስፋ ቆርጦ አንሶላውን ቀዶ አንገቱ ላይ ጠምጥሞ ቢንጠለጠል ኖሮ አዲስ ንጉሥ በርኅራኄ የሚያናግረው ከነገሥታቶች በላይ ከፍ የሚያደርገው አዲስ ልብስ የሚያለብሰው ሌላ ቀን አያይም ነበር። ያችን ቀን ታያለ። እግዚአብሔር የመደበልህ ለአንተ የተወሰነልህ የክብር ቀን፣ የፈውስ ቀን፣ የበረከት ቀን፣ የድል ቀን አለ። ታየዋለህ። እሱ ስማ፣ ከ37 ዓመት በኋላ ሰው ዝቅ ላለ ብሎ ይጠብቃል እንጂ ተራ ሆኜ እሞታለሁ ብሎ ይጠብቃል እንጂ እግዚአብሔር ታሪክ ሲቀይር አይታ። ከ37 ዓመት በኋላ ኦልሞስት 40 ዓመት የዕድሜውን ግማሽ ከኖረ በኋላ በባቢሎን ካሉ ነገሥታቶች በቀጥታ ከእስር ቤት አወጣውና ወደ ሌላ ደረጃ ከፍ አደረገ። እግዚአብሔር ታሪክን ሲቀይር ወደ ሌላ ደረጃ አሁን ካለበት አዲስ ስራ ነው የጠየቀው፣ የሆነ ነገር ነው የጠየቀው። ነው የጠየቀውን ብቻ አይደለም እግዚአብሔር የሚሰጥ። አሁን ካለበት ደረጃ እግዚአብሔር ከፍ ያደርጋል። ስፒሪት ኦፍ ፕሮሞሽን ባንተ ላይ ይሆናል። እኔ እንደዚህ አድርጌ አውቃለሁ
አየው። መለያዬ የመሰለ አንድ ቢጫ ጫማና ውሃ የማይገባበት ሸራ ሱሪ ነበረኝ። ወሰርኩና እንጨት ላይ ሰቀልኩት እንጨት ላይ ጫማውንም ሱሪውንም እናቴ ያለች ሰቀልኩት። ካሜራማን ጠራው፣ ሰቀልኩት፣ ፎቶ አስነሳሁት። ከዛ እንደዚህ ያልኩኝ ሙሴ በምድረ በዳ እባቡን እንደሰቀለ በጌታ በኢየሱስ ስም ይሄ አሮጌ፣ ይሄ ክፉ፣ ይሄ መጥፎ ዛሬ በኢየሱስ ስም የማትፈልገው ነገር ከላይክ ላይ ይወድቃል። ባክበለም ጩና አሜን። ከዚህ በኋላ ተራ ህይወት አንኖር። ወደ መከራ አትመለስ፣ ወደ ችግር አትመለስ፣ ወደ ትላንትና ህይወት አትመለስ። ንጉሱ ዮአኪንን ከእስር ቤት